እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የመስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የቼልሲን ጉዳይ ደግሞ እንመልከት። ትናንትና በሊድስ ተሸንፎ ከመሪው አርሰናል ጋር ያለውን ነጥብ ርቀት ወደ 9 ከፍ ብሏል። ይህንን ጉዳይ እናንሳው። በቼልሲ እንግዲህ ባሳለፍነው ሳምንታት የነበረው ጥሩ ብቃት አሁን የዋንጫ ተፎካካሪ የሆነ ነው፣ ጥሩ ቡድን እየተገነባ ነው የሚሉ ሀሳቦች እንዲሰጡ አድርገው ነበረ። ትናንትና ግን ባልተጠበቀ መንገድ በሁሉም ነገር ተበልጦ ነው የተሸነፈው። እናንሳይን ጉዳይ ልክ ነው። ቼልሲ ትላንትና በሊድስ ተሸንፏል። እኔ ጠብቄው ነበር አልጠበቅኩትም ነበር አላቅም። ምክንያቱም ቼልሲ እንዲህ አይነት ባህሪያት አሉት ይሄኛውን ቡድን እና በኋላ ሰሞኑን ስለ ዋንጫ ተፎካካሪነት ብዙ ይወራ ስለነበር ልክ ነበር ወይ? እኔ ቼልሲ የዋንጫ ተፎካካሪ ነው ብዬ አላቅም። ለነገሩ ለምን ኢንኮንሲስተንሲው ስላለ ምን መጠበቅ እንዳለብኝ ስለማላውቅ ስለማይተነበኝ በአንዳንድ ሞመንቶች ላይ በጣም ለትልልቅ ድሎች የተቃረበ ይመስላል። በዓለም የክለቦች ዋንጫ ፓሪስ ሳን ዠርማን ሲያሸንፍ ለምሳሌ፣ ወይ ባለፈው ያሳለፈውን አይነት ሳምንት ከአርሰናል ጋር በጣም የሚደነቅ ፐርፎርማንስ 11 ለ11 10 ለ11 በነበረበት ጊዜ በተገቢው ጊዜ የሰጠነው አድናቆት ነበር ለዚህ ቡድን። ከባርሴሎና ጨዋታ በኋላም ቢሆን ባርሳ ልክ ነው እረፍት ከመውጣታቸው በፊት ሮናልዶ አራውሆን አጥቷል። ስለዚህ ሁለተኛውን አጋማሽ ፐርፎርማንስ ብዙ ልልበት አልፈለኩም፣ ግን 11 ለ11 በነበረበት ጊዜ በእኔ እምነት ከባርሰሎና የተሻለ ቡድን ነበር። ቼልሲ ሊቨርፑልን አሸንፏል። ሊቨርፑል እንደዚህ ሳይለይለት በፊት ከዛ በኋላ በጣም መጥፎ ሆኗል ሊቨርፑል በፐርፎርማንስም በውጤትም። ግን ሊቨርፑል ደህና በነበረበት ጊዜም ጭምር አሸንፏል። እንደዚህ አይነት ትልልቅ ፐርፎርማንሶች ፕሮዲውስ ያደርጋል ይሄ ቡድን ትልልቅ ጨዋታዎች ላይ። ነገር ግን ለ38 ጨዋታ ግን ለማመን ያስቸግራል። አሁን ሞመንቶች ናቸው እነዚህ የሆኑ አንዳንድ ትልልቅ ጨዋታዎች ናቸው፣ ወይ ደግሞ የሆነ ሰሞን አሁን በዚህ ሰሞን እያደረገ ትልልቅ ጨዋታ ብቻ አይደለም፣ በርግጥ ጨዋታዎች እያሸነፈ ነው በተከታታይ። ወደ አርሰናል ጨዋታ ከመምጣቱ በፊት ከ6 ጨዋታ 5ቱን አሸንፎ ነው የመጣው። ሌሎችም ጨዋታዎች ያሸንፋል። ስለዚህ የሆነ ደግሞ በሲዝኑ መሀል ያለ ሞመንት ይኖረዋል። ግን 38 ጨዋታ ላይ ተወዳድሮ ሻምፒዮን የሚሆን ቡድን የሚያስፈልገው አንድ ወሳኝ ነገር ግን የለው። ትልቁ ችግር ቼልሲ ላይ ያለው ችግር እሱ ነው። ኮንሲስተንሲ የለው። የውጤትም ኮንሲስተንሲ የለውም፣ የፐርፎርማንስም ኮንሲስተንሲ የለውም። እነዚህ በአንድ ሳምንት ልዩነት ያየናቸው ሁለት የቼልሲ መልኮች ብዙ ሰው ቼልሲን ለቻምፒየንስ ሊግ ቦታ የሚፎካከር ቡድን ከመሆን አልፎ በድፍረት ለዋንጫ ተፎካካሪ ብሎ እንዳይገምት የሚያደርጉት ምክንያቶች ናቸው። የትላንትናው ጨዋታ ደግሞ ከሊድስ ጋር የተደረገ ጨዋታ ነው። ሌላኛው ጥያቄ ግን ከኮንሲስተንሲ ባሻገር የስኳድ ዴፕዝም ጥያቄ ነው። አሁን እኔ ወደ 2 ቢሊዮን የሚጠጋ ገንዘብ ምናምን ካወጣሽ በኋላ የአንዳንዶቹ ቦታዎች ላይ ያሉት ጥርጣሬዎች መኖር ያለባቸው አይመስለኝም። ልክ ሊቨርፑል 450 ሚሊዮን ፓውንድ በአንድ ክረምት ካወጣ በኋላ እንዴት የተከላካይ ችግር አለበት ምናምን እንላለን። ደንበኛ ስኳድ መስራት አለበት ማለት ነው እንል እንደነበረው ቼልሲ ደግሞ ባለፉት 3 ዓመታት ለየት ያለ ሞዴል ነው የሚከተለው። ግን ብዙ ገንዘብ ደግሞ ኢንቨስት ካደረገ አይቀር የተሟላ ስፓይኑ አስተማማኝ ግብ ጠባቂ፣ አስተማማኝ የመሀል ተከላካዮች ያስፈልጉታል። እነዚህ ደግሞ የዋንጫ አሸናፊ ቡድን ሆል ማርኮች ናቸው፣ መታወቂያዎች ናቸው። ቼልሲ በንጽጽር ደህና እየተጫወተ ነው፣ ግን ሳንቼዝ ያንን ኮንፊደንስ አይሰጠኝም። የፕሪሚየር ሊግ አሸናፊ ቡድን ግብ ጠባቂ አይመስለኝም። ትላንት ደግሞ እንዳየነው ቶሲን እና ቤኗ ባዲያሺል የዋንጫ አሸናፊ ቡድን የመሀል ተከላካይ ተጣማሪዎች አይደሉም። ጥራታቸው እንደዛ አይደለም። የሚጀምሩትም ተጫዋቾች ቢሆኑ የፊትነስ ችግር አለባቸው።
አሁን በቃ በየ3 ቀኑ የሚጫወት ተጫዋች አይደለም ማለት ነው ዌስሊ ፎፋና። ለዛ ነው ያረፈው። በየ3 ቀኑ የሚጫወት ተጫዋች አይደለም ማለት ነው በጉዳት ታሪኩ ምክንያት ሪስ ጄምስ። ለዛ ነው ያረፈው። በእነሱ ቦታ የሚገቡት ተጫዋቾች ወይ ካይሴዶ ሳይኖር ሲቀር በሱ ቦታ የሚገባው ተጫዋች ተመሳሳይ ጥራት ያለው ተጫዋች አይደለም ማለት ነው። ይሄ ሁሉ የሚነግረን ደግሞ የስኳድ ዴፕዝ ጉዳይ ነው። ትላንትና አንድሬ ሳንቶስ እዛ ቦታ ላይ የተሰለፈ መጥፎ ተጫዋች አይደለም፣ ግን ካይሴዶን አይደለም። እና እነዚህ ጥያቄዎች ናቸው ብዙ ሰዎች እንዲያመነቱ የሚያደርጋቸው። ቼልሲን በተመለከተ የፕሪሚየር ሊግ ሻምፒዮን ለመሆን ይፎካከራል ማለት ባለፈው ሳምንት ያንን ሴንሴሽን ሰጥቶ ነበር። እኔ ትልቅ ያመለጠ እድል ነው በቀደም እንዳነሳው ከአርሰናል ጋር የነበረው ጨዋታ በጣም ግሩም ፐርፎርማንስም ቢሆን ከአርሰናል ጋር የነጥብ ልዩነቱን ማጥበብ የምትችው አንድም በዋነኝነት አንቺ በምትወስኙ ጨዋታ ነው፣ ራስሽ በምትሳተፊበት ጨዋታ ነው። የካይሴዶን በቀይ መውጣት እንደ ቀላል እንትን አላየው። ከባድ ስህተት ነው የሰራው ተጫዋቹ በእኔ አስተሳሰብ። ምክንያቱም እዛ ጨዋታ ላይ ብቻ ቼልሲ ሰርቫይቭ አደረገ እና ያንን ፐርፎርማንስ ላሳዩት ተጫዋቾች ትልቅ የተገባ አድናቆት ተሰጥቷቸዋል። ግን የለም በጉዳት ምክንያት ደግሞ በሚቀጥሉት ጨዋታዎች ሲጀመር ጀምሮ ሂወዝ ባምፕድ አፕ በቃ የሆነ ተጫዋች በመምታት ምናምን የጀመረው ጨዋታ እና ያ መጨረሻ ላይ በቀይ እንዲወጣ አደረገ። ኤክሰሲቭ ፎርስ ነው፣ በቀይ ወጣ እና ትላንት ሜዳው ሲያጎድላቸው አየን። እና እንዲህ አይነት በጣም ወሳኝ ተጫዋቾችን ለመተካት የሚሆን በቂ ስኳድ የለውም። አምና ኮንፈረንስ ሊግ ላይ ነው ይፎካከረ ነው። አሁን ዘንድሮ ቻምፒየንስ ሊግ ነው ይፎካከረ። እዚህ በቀደም ከባርሰሎና ጋር የተጠቀመው ላይንአፕ ኮንፈረንስ ሊግ ላይ ቢሆን ከኖዋ ጋር አይጠቀምበትም ነበር ማለት ከዩርጋርደን ጋር ቢሆን አይጠቀምበትም ነበር ማለት ያ ከባየር ሙኒክ ጋር ከባርሰሎና ጋር ከምናምን ጋር ስትጫወቺ ግን ደንበኛውን 11 ነው የምትጠቀሚው። ከሞላ ጎደል ያንኑ ቡድን ነው ፕሪሚየር ሊግ ላይ የምትጠቀሚው እና ድካም ይኖራል እና ጉዳት ይኖራል። ያኔ በቂ ስኳድ አለ ወይ? ትላንትና ሮቴት ሲደረግ አየር ነው ቡድኑ በቂ የስኳድ ዴፕዝ እንደሌለው። ብዙ ተጫዋቾች አሉት ይሆናል በቁጥር ስትሬንግዝ ኢን ዴፕዝ የሚባለው ለዚህ እኮ ነው። ዴፕዝ ብቻ ሳይሆን ስትሬንግዝ ኢን ዴፕዝ ጥንካሬ አለው ወይ ጥልቀት ውስጥ የሚባለው ለዚህ ነው። ትላንትና አሰልጣኝ ኤንዞ ማሬስካ በሀቀኝነት ነው የተናገረው። በሁሉም መንገድ ሊድስ በልጦ ነው ያሸነፈ የሚል አስተያየት ሰጥቷል። እውነቱ በታክቲካዊ ምክንያቶችን በልጧቸዋል። አሰልጣኝ ዳንኤል ፋርከ 3 ፊዚካል አማካዮችን ነው የተጠቀሙት። የቀድሞ የቼልሲ አካዳሚ ውጤት የሆነው ኤታን አምፓዱ ነበር፣ ታናካ ነበር፣ አንቶን ስታክ ነበር። ደንበኛ የቡንደስሊጋ ተጫዋች የነበረው አንቶን ስታክ። እነዚህ 3 ተጫዋቾች ብዙ ጊዜ በነጠላ ለአንድ ያገኙት ነበር አንድሬ ሳንቶስ። ምክንያቱም ከሱ ጎን የተጫወቱት 2 ተጫዋቾች ወደፊት የመሄድ የማጥቃት ዝንባሌ ያላቸው ኤንዞ ፈርናንዴዝ እና ጆአው ፔድሮ ናቸው። ጆአው ፔድሮ 10 ቁጥር ሆኖ ስለሆነ የተጫወተው ከዛ 2 ንጹህ የክንፍ ተጫዋቾች ነበሯቸው፣ 9 ቁጥር ነበራቸው እና በተደጋጋሚ በቁጥር አውት ነበር ይደረግ ነበር። ለብቻው 3 የሜዳ ክፍል እንዲከላከል ይደረግ ነበር። ግን እነዚህ በኤነርጂ የተሞሉ የሊድስ አማካዮች ከፊት የነበሩትን 2 አጥቂዎች ደግሞ ዶሚኒክ ካልቨርት ሉዊን ራሱ ዶሚናንት ነው። ጤነኛ ከሆነ እኮ ከጉዳት ነጻ ከሆነ እኮ ለእንግሊዝ ብሔራዊ ቡድን መጫወት የነበረበት ልጅ ነው ዶሚኒክ ካልቨርት ሉዊን። ባለፉት ጥቂት ዓመታት እድገቱ በጣም ወደ ኋላ ተጎተተ እና ኤቨርተን አዲስ ኮንትራት ልሰጥህ አልችልም ብሎ አሰናበተው እንጂ በቀደም ለሲቲ ተጫዋቾች ፈተና ነበር። በተለይ ለሱ ጥንካሬ የሚሆናቸው የምትጠቀሚ ከሆነ ፌሊክስን ሜቻ ሌላ ፓወርፉል ተጫዋች ነው። ለነዚህ 3 ተጫዋቾች በጣም ኃይለኛ ኤነርጂ የነበራቸው ሌሎቹ የሊድስ አማካዮች ተጨማሪ ፕሬዘንስ የሆኑ ነው እና በፎርምም እንዲሁ በችሎታም ጥያቄ ምልክት የምናነሳባቸው ቶሲን እና ደግሞ ቀይሮ ያስገቧቸው ተጫዋቾች ነበሩ። በኋላ ነው ኦካፎር በ2 ዊንግ ባኮች ነው የተጫወቱት። ስለዚህ በቀደም ተቀይሮ ገብቶ የተጫወተው ጉድሙንሰን አይነት ተጫዋቾች ተደጋጋሚ ወደ ሳጥን ክሮስ የማድረግ ችሎታ ያላቸው ተጫዋቾች ናቸው። 2 ተከላካዮች 2ቱን የሊድስ አጥቂዎች በ3-5-2 ነው ሊድስ ሲጫወት የነበረው። ሲከላከል 5 ይሆናሉ ጉድሙንሰን እና በወግል ወደ ኋላ ሲመለሱ ስለነበር ሳጥን ውስጥ ኃይለኛ ፕሬዘንስ ነበራቸው እና ፍልሚያ ሆነ ጨዋታው ማለት አካላዊ ሆነ። ያንን ፊዚካሊቲ የቼልሲ ተጫዋቾች በጭራሽ መቋቋም አልቻሉ። ካይሴዶ ደግሞ እነዚህ ብዙ ሁለተኛ ኳሶች ቢጠርገው ከሁለቱ ሴንተራፎች ጋር 2 አጥቂዎች ሲፋለሙ የሚገኙ ትራፊ ኳሶችን የሚያጸዳው ተጫዋች ሜዳ ውስጥ አልነበር። የአይነት ስፔሻሊስት ተጫዋች አልነበራቸው እና የተለያዩ መልኮች ያየንበት ነው። ቀደም ሲል የቼልሲን ጉዳይ እያነሳን ነበር። የቼልሲን ጉዳይ እያነሳን ነበር። እንግዲህ
የዋንጫ ፍክክሩ ጉዳይ አብቅቶለታል ለማለት ያስቸግራል። ገና ብዙ ጨዋታዎች ስላሉ፣ ግን 9 ነጥብ በጣም ሰፊ ነው እና ይሄ ሁለት የተለያየ መልክ ያለው ቡድን የመሆኑ ነገር ነው ስናነሳ የነበረውና ቡድኑ በቂ ጥልቀት የለውም። ከዚህ በፊትም አሰልጣኝ ኤንዞ ማሬስካ ብዙ ተጫዋቾች ባፈራረቀ ጊዜ እንደዚሁ ተቸግሮ ያውቃል። ለምሳሌ በብሬንፎርድ ጨዋታ 2-2 ሲለያዩ የቻምፒየንስ ሊግ ጨዋታ ካደረጉ በኋላ ነው ከብሬንፎርድ ጋር የተጫወቱት እና ብዙ ተጫዋቾች ሮቴት አድርጎ ነበር። አሁን እንግዲህ ያለው ጥያቄ ምንድነው? የቼልሲ ደጋፊዎችም ሊያነሱት የሚችሉት ጥያቄ እዚህ ጨዋታ ላይ ተጫዋች ማፈራረቅ ነበረብን ወይ የሚል ይመስለኛል። እኔ አንድ ከአሰልጣኙ ጎን በዚህ ጉዳይ ላይ ምናልባት መቆም ካስፈለገ የበቀደሙ ጨዋታ በአካል በጣም የሚያደክም ጨዋታ ነው የነበረው። ከአርሰናል ጋር ለረጅም ደቂቃ መሮጥ ነበረባቸው። በሁለተኛው አጋማሽ በቡድኑ በኳስ ቁጥጥር በአርሰናል በከፍተኛ ብልጫ ተበልጦ ነበር። የሚጠበቅ ነው ደግሞ 11-10 ስለነበሩ አርሰናል የበለጠ ኳስ ይዞ ነበር። ስለዚህ የቼልሲ ተጫዋቾች ብዙ ያለ ኳስ አንድ የጎደለ በተለይ ደግሞ እንደ ካይሴዶ ያለ ተጫዋችን ቦታ ለመሙላት ከሌላውም ጊዜ የበለጠ ተጨማሪ ኤነርጂ ያወጡ ነበር እና አድካሚ ጨዋታ ነበር። ከዛ ጨዋታ ከጥቂት ቀናት በኋላ በሚደረግ ጨዋታ ድሮም የጉዳት ታሪክ ያለባቸውን ተጫዋቾች ሪስ ጄምስ በቀደም ሳነሳው ነበር። በቅርብ ዓመታት በደንብ ሪከቨር ያደርጓል፣ ግን እየተጠነቀቀ ነው የሚያጫወተው። የበርንሌውን ጨዋታ 45 ደቂቃ ከተጫወተ በኋላ ቀይሮ አስወጥቶታል። እንዲህ አይነት የጉዳት ታሪክ ያለውን ተጫዋች በተከታታይ ፊዚካል ጨዋታዎች ላይ አታጫውቹም ወይም ማጫወት አደጋ አለው። እንደገና ለሌላ ጉዳት ማጋለጥ ሊሆን ይችላል። ዌስሊ ፎፋና የታወቀ ነው። 2 ከባባድ የኤሲኤል ጉዳቶች ናቸው የገጠሙት በአጭር ጊዜ ውስጥ 2 ያልተጫወተባቸው ሲዝኖች ነበሩ። አሁን እሱንም ቢሆን እንዲሁ በተከታታይ ማጫወት በጣም አስቸጋሪ ነው ከጉዳት ታሪኩ በመነሳት። ትሬቨር ቻሎባ ነው ሌላኛው ተጫዋች። ቻሎባ ደግሞ በቅርብ ጊዜ በተደጋጋሚ ብዙ ጨዋታዎች ላይ እንዲጫወት ሆኗል። ትላንትና ያው የቀኝ ፉልባክ አድርጎ የተጠቀመበት እርሱን ነው እና እነዚህ ውሳኔዎች ምክንያት የለሽ ውሳኔዎች አይመስሉኝም። ግን በኋላ የውጤት ዋጋ ያስከፈሉ ስለሆኑ ብዙ ትችት የሚያመጡ እንደሆኑ እረዳለሁ። ግን እነዚህን ውሳኔዎች ሲወስን የነበረውን ራሽናሌ ያያለሁ። አሁን ትልቁ ጥያቄ የስኳድ ዴብዝ ጥያቄ ነው ወይ እዛ ቦታ ላይ ለምን ማሎ ጉስቶን አላስጀመረውም ሊሆን ይችላል እንደዚህ እና ትልቁ ነጥብ ከሆነ የሮቴሽን ነጥብ ነው የሚሆነው። እንዳነሳሁት ደግሞ በቅርብ ጊዜ በቻምፒየንስ ሊግ ከካራባ ጋር 2-2 በተለያየበትም ጊዜ ከአንድ የፕሪሚየር ሊግ ብዙ ተጫዋቾች ሮቴት ካደረገ በኋላ የነበረ የቻምፒየንስ ሊግ ውጤት ነው። ብዙ የተተቸበት ጨዋታ እንደነበር አስታውሳለሁ። ስለዚህ አሁን ፈታኙ ነገር እሱ ነው። እንግዲህ በቀደም እንዳነሳሁት የውድድር ዘመኑ ከመጀመሩ በፊት የጉዳት ገጥሞት ተጫዋቻቸው ሌቫይ ኮልዊል ኦልሞስት ከሲዝኑ ውጭ ሆኗል። ከተመለሰም የመጨረሻዎቹ ጥቂት ወራት ላይ ነው የሚመለሰው። ተጫዋቾች ሊገጥሟቸው ከሚችሏቸው ከባባድ ጉዳቶች መካከል አንደኛው ነው የገጠመው። የአንቴሪየር ክሩሼት ሊጋሜንት ኤሲኤል የሚባለው ጉዳት ነው የገጠመው። ጆሬል ሃቶም የፊትነስ ችግር ያለበት ተጫዋች ነው። ትላንትና እንግዲህ አልተጠቀመበትም አሰልጣኙ ጆሻ ቼምፖንግ አለ። እሱም አንዳንድ ጨዋታዎች ላይ ይሰለፍ ነበር፣ ግን ትላንትና አላሰለፈውም። አማራጮች አሉት ለእኔ እነዚህም ቢሆኑ የታይትል ዊኒንግ አማራጮች ግን አይደሉም። የቡድን ጥልቀት ችግር ቡድኑ እንዳለበት የሚያሳይ ነው። ያው መጥፎ ታሪክ ነው ያለው በነገራችን ላይ በሊድስ ሜዳ የሆነ ባላንጣነትም አላቸው። አንድ አካባቢ ቡድኖች ባይሆኑ አይዋደዱም። ሊድስ እና ቼልሲ 49 ጊዜ ወደ ኤላንድ ሮድ መጥቶ 6 ጊዜ ብቻ ነው ያሸነፈው። ስለዚህ ብዙ የሚቀናው ቦታም አይደለም ስቴዲየም እና ደግሞ ያ ወጣት ቡድን በመሆን ውስጥ ያለ አንፕሬዲክታቢሊቲ አለ። ወጣት ቡድን ሲሆን በቃ በጥሩ ቀናቸው ላይ በዓለም ላይ ማንንም ያሸንፋሉ ልትይ ትችላለች። ጥሩ በሆነበት ቀን መጥፎ ሲሆኑ ደግሞ ሊድስም ያሸንፋቸዋል እና አንዱ ከባድ ችግር እሱ ነው። እንግዲህ በሁለቱ አጋማሽ እኔ የሚመለሱ መስሎኝ ነበር። ኤስቴቫኦ በቀይ ወጣ፣ ማን ነው ተቀይሮ ወጣ። በነገራችን ላይ አደገኛ ቀጠና ውስጥ ነው የነበረው። ተናዶ የሆነ ተጫዋች ከኋላ ተማታ፣ እንደተበሳጨ ግልጽ ነው። ለሱም የሚሆን ጨዋታ አይመስለኝም። ነገር በጣም ፊዚካል ጨዋታ ነው እና እንዲያው ማሬስካ ከጨዋታው በኋላ ሰምተሽው እንደሆነ ዌልከም ቱ ዘ ፕሪሚየር ሊግ አሎ ኤስቴቫኦን ማለት ነው። ወደ ፕሪሚየር ሊግ እንኳን መጣ። በቃ እንደዚህ አይነት ነው የፕሪሚየር ሊግ እግር ኳስ። በረቡዕ ምሽት በኤላንድ ሮድ በሰሜን እንግሊዝ ፈታኝ ነው አለ እና በሱ ፈንታ ሌላ ሮቴት የተደረገውን እና በዚህ ውድድር ዘመን የቼልሲ ዋናው የጎል አደገኝነት ያለውን ተጫዋች ፔድሮ ኔቶን አስገባው እና እንደ ገባ በቅርቡ አንግል ነው ያቻነቱን ጎል አስቆጥሮ የነበረው። ማን ነው የ2-1 የሆኑበትን ጎል አስቆጥሮ የነበረው 48ኛው ደቂቃ ላይ ነው። ስለዚህ ጊዜ አላቸው ረጅም ጊዜ
እንዲያውም ኮሜንታተሩ ሰምተሹ እንደሆነ የመጀመሪያ አጋማሽ እያለቀ የዳንኤል ፋርከን ፊት አሳየና ቡድኑ 2-0 እየመራለት ነው፣ ግን ሰዓቱ 45ኛው ሳይሆን 90ኛው ደቂቃን ቢያሳይ ይወድ ነበራል። ሁለቱ አጋማሽ ለሊድስ ከባድ ይሆናል ብለሽ ነው የምትገምጪው እና ቼልሲ ከዛ የተሻለ ጥሩ ሊጀምር አይችልም። በእርግጥ ጋርናቾ በኋላ ለፓልመርም አንድ ኳስ ሰጥቶት ፓልመርም ተቀይሮ ከገባ በኋላ ጋርናቾም ተቀይሮ ከገባ በኋላ ምናልባት ከጉዳት በፊት የነበረው ፓልመር ጄሚ ፍሎይድ ሀሰልባንክ እንደሚለው የፕሪሚየር ሊግ ምርጡ ጨራሽ ስለሆነ ያንን ጎል ቢያስቆጥረው ኖሮ ሜቢ ግን የምናወራው ስለ ሞመንቶች ነው። እንደ ብቃት ግን አሰልጣኙ በዚህ ጉዳይ ላይ እውነተኛ ሆኖ ተናግሯል። አንዳንድ ጨዋታዎች ላይ ይህንኑ አይነት ተመሳሳይ ችግር አይተናል። እኔ ባሸነፉባቸውም ጨዋታዎች ላይ በአንዳንድ አጋማሾች የፎረስትም የበርንሌም በፐርፎርማንስም ባይሆን አሰልጣኙ በወሰናቸው ውሳኔዎች የማንቸስተር ዩናይትዱ ጨዋታ፣ በሜዳቸው በሰንደርላንድ የተሸነፉበት ጨዋታ፣ እነዚህ ጨዋታዎች የቼልሲን ዋነኛ ችግር የኢንኮንሲስተንሲ ችግር የሚያሳይ ነው እና መጨረሻ ላይ እንግዲህ ሳይሳካላቸው ቀርቷል። ለዳንኤል ፋርክ ትልቅ ሳምንት ነው። አሁን እንግዲህ በፕሪሚየር ሊግ ለመባረር ቀዳሚ ግምት ከሚሰጣቸው አሰልጣኞች አንደኛው ዳንኤል ፋርክ የሊድሱ አሰልጣኝ ናቸው። በቀደም በሁለተኛ አጋማሽ ከሲቲ ጋር መሸነፋቸው ድለቢስ ያደርጋቸዋል። ሁለተኛ አጋማሽ ላይ ቡድናቸው የተጫወተበት ጀብድ እና በሁለት ዊንግ ባኮች መጫወት ጀመሩ። በጨዋታ ውስጥ ያደረጓቸው ታክቲካዊ ለውጦችም ያስገርሙ ነበሩ። ረጃጅም ኳሶችን ለዶሚኒክ ካቨርት ሉዊን ይጫወቱ ነበር። የሲቲ ተከላካዮችንን መቋቋም አልቻሉም። ጎሎች አስቆጠሩ፣ 2 ጎሎች። እዚህኛው ጨዋታ ላይ ያንን ብሉ ፕሪንት ነው ይዘው የቀጠሉት። 2 ዊንግ ባኮች፣ 3 ከሲቲ ከቼልሲ ብዙ ጊዜ ለብቻው ከሚሆን አማካይ ጋር የቁጥር ብልጫ ነበራቸው። የሁለቱን በሜክሺፍት የተጫወቱት የቼልሲ ተከላካዮችን ፈትነዋቸዋል። እዚህ ላይ ደግሞ ቼልሲው ስህተት አለ። they have mistakes in them ይሏቸዋል እነሱ። ቼልሲው ስህተት አለ፣ ወይ ግብ ጠባቂው ስህተት ይሰራል፣ ወይ ቶሲን ስህተት ይሰራል፣ ወይ ቻሎባ ስህተት ይሰራል፣ ወይ አንዱ ተጫዋች ስህተት አለ። እዚህ ቡድን ውስጥ ብዙ ስህተት የሚሰሩ የተናጠል ስህተት የሚሰሩ ተጫዋቾች አሉ። አሁን ያ ሶስተኛ ጎል በቃ ያንን ስሜት የገደለ ነው። ቶሲን ነው ያንን ስህተት የሰራው። ኳሱ ከማሎ ጉስቶን የመጣው ቶሎ ከእግሩ ማውጣት አልቻለም እና ኖዋ ኦካፎር መጣና ፕሬስ አደረገው። ለመጨረሻ ላይ እንግዲህ ጎሉን አስቆጠሩት ማለት ነው። በዛ መንገድ ነው ካልቨርት ሉዊን ሶስተኛውን ጎል ያስቆጠረው እና ኢንዲቪጁዋል ስህተቶችም ብዙ የሚሰራ ቡድን ነው። አምናም በዚሁ ጊዜ ተመሳሳይ ችግር ገጥሞት ነበር። ያኔም ታስታውሺ እንደሆነ የሆነ ጊዜ 5 ጨዋታ በተከታታይ ያሸነፈና ቼልሲ ዋንጫ ተፎካካሪ ይሆን ምናምን የሚል ኮንቨርሴሽን ነበር እና ወዲያው እንዲሁ በዚሁ ተመሳሳይ ጊዜ ቡድኑ እንትናል። አሰልጣኙ ራሱ ቡድኑን እንደማይተማመንበት የምታውቂው ከጨዋታው በፊት እንግዲህ በዚህ ሁኔታ ማርች ላይ ከደረሰን ያኔ እናወራለን አሉ ሲል ነበር ማለት ከጨዋታው በፊት። ራሱን በሙሉ ለሙሉ የሚተማመንበት ቡድን አይደለም። ጥሩ ሲሆን በጣም ጥሩ የሚሆን ነው፣ መጥፎ ሲሆን በጣም መጥፎ የሚሆን ነው። በዛ ላይ ካይሴዶ፣ ላቪያ፣ ዳሪዮ ኤሱጎ እነዚህ 3 ተጫዋቾች በ6 ቁጥር ቦታ የሚጫወቱ ተጫዋቾች ናቸው። ካይሴዶን መተካት በጣም ከባድ ነው። እንዴት አስፈላጊ እንደሆነ የምታውቂው ከመጣበት ጊዜ ጀምሮ እሱ ሲሰለፍ ቼልሲ 42% የሚሆኑትን 52% የሚሆኑትን ጨዋታዎች ያሸንፋል። እሱ ሳይሰለፍ ብዙ ጊዜ ጨዋታ አላመለጠውም። 8 ጨዋታ ብቻ ነው ያመለጠው። ግን ከነዚህ 8 ጨዋታዎች ሁለቱን ብቻ ወይም 25% ብቻ ነው ያሸነፈው። በጣም ወሳኝ ተጫዋች ነው። ያን ያህል ወሳኝ ተጫዋች ነው። አሁን ፍርሃቱ የነበረው የአርሰናልን ጨዋታ ያለሱ ጥሩ ተቋቁመውታል። ግን እሱ ዘለግ ላለ ጊዜ በጉዳት ወይ በአንድ ናዘር ኪንሴላ የሚባል ለቼልሲ ብቻ የሚጽፍ የቼልሲን ጉዳይ ብቻ የሚጽፍ የቢቢሲ ጋዜጠኛ አለ። ድሮ ለኤቭኒንግ ስታንዳርድ ይጽፍ ነበር እና አንድ ዘገባ ወጥቶ ነበር ከጨዋታ በፊት በስቶብኛል ጨዋታ እያለ ነው ካይሴዶ ለቡድን ጓደኞቹ በጣም ብዙ እየተጫወትኩ ነው ብሏል። እንደዛ ብሎ ያስባል ብሎ ጻፈ። እንግዲህ ለቢቢሲ ነው ይሄንን አርቲክል የጻፈው። ይደክማል ተጫዋቹ። አሁን ደግሞ በቻምፒየንስ ሊግ እና በፕሪሚየር ሊግ መጫወት አለበት። ለኤኳዶር ደርሶ ላቲን አሜሪካ ደርሶ ረጅም አድካሚ ፍላይት ኖሮት ነው የሚመለሰው። ስለዚህ አንዳንድ ተጫዋቾች ላይ በጣም ዲፔንደንት ነው። ከአምናው የሚያነሰ ነው በዚህ ሰዓት በነገራችን ላይ ቼልሲ ያለው የነጥብ ብዛት አሁን 24 ነው። አምና በዚህ ጊዜ 28 ነጥብ ነበር። ሶ በነጥብ ካየሹ ከአምና በ4 ነጥብ ያነሰ ነው ያለው። በኮረስፖንዲንግ ፊክስቸርስ ደግሞ በዚህ ውድድር ዘመን የገጠማቸውን 14 ቡድኖች ከሊድስ አዳዲስ ከመጡት ቡድኖች በስተቀር 28 ነጥብ ነበረው። አንዳንዶቹ የወረዱትን በመጡት ተክተሽ ካየሽ ከዛም በ4 ነጥብ ነው ያነሰው። ስለዚህ በቁጥር ሪግሬሽን አለ እና እኔ ወደ ስኳዱ ወስደዋለሁ። ምናልባት እንግዲህ የአሰልጣኙን ማኔጅመንት ጥያቄ የምናቀርብበት ከሆነ አላቅም፣ ግን በአጭር ጊዜ ያንን የዋንጫ ቡድን ይመስላል የሚለው ስሜት ከአንድ ሳምንት በላይ የማይቆይ ኮንቨርሴሽን እንዲሆን አድርጎታል። ከኢንተርናሽናል ብሬክም በኋላ ብዙ እንግዲህ ብዙ ትልልቅ ጨዋታዎች አደረጉ። ከባርሴሎና ከአርሰናል ጋር ተጫወቱ እና ሮቴት ማድረጉ ላይ ብዙ ዱዌል ማድረግ ያስቸግረኛል፣ ግን በቂ የቡድን ጥልቀት ከጥራት ጋር የለውም ማለት ነው።
እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።